ሰላም እንዴት ናችሁ? በአገር ውስጥም ያላችሁ ከሀገር ውጭም ያላችሁ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ እያልኩ ዛሬ በዚህ ቪዲዮ በዓልን አስመልክቶ ማድረግ ያለባችሁ ሁለት ነገሮች ከአንድ ትልቅ ስጦታ ጋር ይዤላችሁ መጥቻለሁ። ስጦታውን የቪዲዮ መጨረሻ ላይ ነግራችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ለሆናችሁና እኔንም ለማታውቁኝ ኪሩቤል ግርማ እባላለሁ። ራሳችሁን ፋይናንሻሊ መቀየር ማሳደግ እንዲሁም ስለ ገንዘብ ማወቅና መረዳት የምትፈልጉ ሰዎች ከሆናችሁ እኔ ከዚህ በፊት ከተማርኳቸውና ካነበብኳቸው ነገር ዕውቀት ላካፍላችሁ እንዲሁም አሁን ላይ ፕራክቲካሊ እየሰራው ገንዘብ እያገኘሁባቸው ያለሁበትን ስራዎች በግልጽ የማስተምርበት ቻናል ስለሆነ ስለሚጠቅማችሁ አሁኑን ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ብዙውን ጊዜ በዓልን አስመልክቶ ብዙ ሰዎች ስህተት ይሰራሉ። ከነዛም መካከል አንደኛው በስሜታዊነት ያላሰቡትን ያላቀዱትን ወጪ ማውጣት ወይም ደግሞ ዌስት ማድረግ ነው። ይሄ የሚሆንበት ምክንያት ሰዎች ብዙውን ጊዜ በበዓል በጣም ደስተኛ ስለሚሆኑና ያው ደስተኛ ሲሆን ስሜቱ ደግሞ ገፋፍቷቸው ያላሰቡትን ያላቀዱትን በጀት ያቀዱት ላይ ሳይሆን ካቀዱት በላይ ገንዘብ ያወጣሉና ከዚህ ጋር በተገናኘ ከዚህ በፊትም ቪዲዮ ሰርቼላችኋለሁ። ኢሞሽናል ኢንተለጀንስ ሊኖረን ያስፈልጋል። በዓል ሰሞን የደስታ ስሜት ስለተሰማን ብቻ ያለንን ገንዘብ በሙሉ ዌስት ማድረግ መቻል የለብንም። ስሜታችንን ኮንትሮል ማድረግ መቻል አለብን። ያቀድነውን እና ለበዓል መሆን ያለበትን ነገር ብቻ ፕላን ባወጣነው መሰረት ማድረግ እንጂ ከዛ በላይ በስሜታዊነት ዌስት ማድረግ የለብንም። ምክንያቱም ስሜት ቴምፖራሪ ስለሆነ አሁን ለትንሽ ጊዜ እንድታወጡ የደስታ ስሜት ሊገፋፋችሁ ይችል ይሆናል። ነገር ግን ከትንሽ ወይም በዓሉ ካለፈ በኋላ ያ ስሜት ይጠፋና ያ ዛጋ ዌስት ያደርጋችሁ ገንዘብ ኖርማሊ በጣም ለቤዚክ ኒዶች ሊያስፈልጋችሁ ይችላል። ስለዚህ ገንዘባችሁን ትክክለኛ በሆነ መንገድ ፕላን እንደሆናችሁ ማድረግ ያለባችሁ ነገር አርጉ እንጂ ደስ ስላላችሁ ብቻ ዌስት እንዳታደርጉት ነው አንደኛ ምክሬ ማለት ነው። ሁለተኛው የምነግራችሁ ነገር ደግሞ ከዚህ በፊት ምናልባት የሆነ ነገር ለመጀመር የሆነ ቢዝነስ ራን ለማድረግ ያስቀመጣችሁት ገንዘብ ይኖራልና ብዙውን ጊዜ ሰዎች ቀደም እንዳልኳችሁ በእንደዚህ አይነት ሰሞኖች ይደሰቱና ለሆነ ቢዝነስ ያስቀመጡትን ገንዘብ ሙሉ በሙሉ አውጥተውት እንደዚህ አይነት ነገር ላይ ያባክኑታል። ይሄ ነገር በፍጹም አያስፈልግም። ይሄን ያልኩበት ምክንያት ምን መሰላችሁ? በጣም ብዙ ጊዜ ሰዎች የሆነ ስራ ይሰሩና ከዛ ስራ ላይ ያገኙትን ገንዘብ ሙሉ በሙሉ እንደዚህ አይነት ነገር ላይ ዌስት የሚያደርጉ ከሆነ እየከሰሩ ነው የሚሄዱት። ይሄ የሚሆንበት ምክንያት ምንድነው? የሚያገኙትን ከዛ ቢዝነስ የሚያገኙትን ገንዘብ ራሱ ቢዝነሱ ላይ ኢንቨስት አድርገው ቢዝነሱን ስኬል ከማድረግ ይልቅ ዝም ብሎ ጊዜያዊ ደስታ ለሚያመጣ ነገር ኢንቨስት በዓልም ጊዜያዊ ደስታ ነው። ምክንያቱም አሁን ዛሬ እንደሰታለን፣ ነገር ግን በዓሉ ያልፋል አይደል? ወደ ኖርማል ማንነታችን ነው የምንመለሰው። ግን ያገኘነውን ገንዘብ ራሱ ቢዝነሱ ላይ ኢንቨስት እያደረግን ቢዝነሳችንን ስኬል ብናደርግ ጊዜያዊ የሆነ ደስታ ሳይሆን ዘላቂ የሆነ ደስታን ማግኘት እንችላለን። ስለዚህ የምናገኘውን ገንዘብ በተቻለ አቅም አሴቶች ላይ ብናውል። ከዚህ በፊት ስለ አሴትና ሊያቢሊቲ ኮንሰፕቶች ነግሬያቸዋለሁ። አሴት ማለት ማንኛውም ነገር ሊሆን ይችላል ለኛ ተጨማሪ ገቢ ሊያስገኝልን የሚችል ነገር አሴት ብለን እንጠራዋለን። ገንዘባችንን ኢንቨስት ማድረግ ያለብን እንደዚህ አይነት አሴቶች ላይ ነው። ለምሳሌ አዳዲስ ቢዝነሶች መክፈት አሴቶች ናቸው። ምክንያቱም ተጨማሪ ገንዘብ ወደኛ ስለሚያመጡ። ቤት ገዝተን ብናከራይ ያ አሴት ነው፣ ምክንያቱም ለኛ ገንዘብ ስለሚያመጣልን። ግን ላይክ እነዚህ የበዓል ወጪዎች፣ አሁን የበዓል ወጪ እሱ ላይ ኢንቨስት ብናደርግ ሪተርን ኦን ኢንቨስትመንት አይደለም። ምክንያቱም ኢንቨስት አድርገንበት ተመልሰን ምንም የምናተርፈው ነገር የለም ከበዓል መሳቅ ከመጫወትና ከመጥገብ ውጭ። ብንጠግብም በኋላ መራባችን አይቀርም። ስለዚህ ዘላቂ የሆነ ደስታን ጊዜያዊ ወይም በበዓል ብቻ የሚፈጠር ደስታ ሳይሆን ሙሉ አመቱን ሙሉ ደስተኛ እንድንሆን ፋይናንሻሊ ራሳችን ማሳደግ አለብን። ያንን እንድናደርግ ደግሞ ያገኘናትን ገንዘብ እንደዚህ አይነት ነገሮች ላይ ዝም ብለን ኢንቨስት ከምናደርግ ላይክ እንደዚህ እንደ በዓል ያሉ አይነት ወጪዎች ሊያቢሊቲስ ነው የሚባሉት። ሊያቢሊቲ ማለት ከኛ ገንዘብ ያስወጣናል፣ ግን ተመልሶ ምንም ነገር የሚሰጠን ነገር የለም። እንደዚህ አይነት ነገሮች ወጪ ብቻ የሆኑ ተመልሰው ገንዘብ ማያስገኙልን። አሴቶች ደግሞ ገንዘባችንን ኢንቨስት እናደርጋለን፣ ግን ሪተርን ኦን ኢንቨስትመንት ነው። አንዴ ኢንቨስት ያደረግነው ገንዘብ መልሶ ሌላ ገንዘቦችን የሚያመጣልን ነገር ነው። አሁን ላይ እኛ እንዳለንበት ፋይናንሻል ስታተስ ራሳችን ማሳደግ ራሳችን መለወጥ የምንፈልግ ሰዎች ስለሆነ በእርግጠኝነት ይህን ቪዲዮ የምናየው እንደዚህ አይነት ምንም ጥቅም የሌላቸው ወጪዎች ላይ ገንዘባችንን ከምናባክን ተጨማሪ ገንዘብ ሊያመጡልን የሚችሉ አሴቶች ላይ ገንዘባችንን ኢንቨስት ማድረግ አለብን። በዓሉን አታከብሩት ለማለት ፈልጌ ሳይሆን በተመጠነ መልኩ ፕላንድ በሆነ መልኩ ኢንቨስት አድርጋችሁ ማድረግ ያለባችሁን ነገር አርጉ እንጂ ይሄ በስሜታዊነት ሙሉ በሙሉ ገንዘባችሁን ዌስት እንዳታደርጉ። እነዚህን ሁለት ምክሮች ለበዓል እንደ ስንቅ ይዛችሁ ወደ ሶስተኛው እና በጣም ወደሚያጓጓው ቅድም ወዳልኳችሁ ትልቅ ስጦታ እናልፋለን። ይሄ ትልቅ ስጦታ ምንድነው? በቀጣይ ሳምንት
ለኔ አሁን ላይ ገንዘብ እያስገኘልኝ ያለ አሁን ላይ እዚህ ሀገር ብቻ አይደለም ኢቭን ከሌላ ሀገር ጋር ጭምር እየሰራው ገንዘብ እያገኘሁበት ያለሁበትን ትልቅ የስራ ዘርፍ ማለትም ዲጂታል ማርኬቲንግ። ስለ ዲጂታል ማርኬቲንግ ፉል ጋይድ ኮርስ አዘጋጅቼላችኋለሁ። ቀጣይ ሳምንት ሁላችሁም መታችሁ እንድታዩት ፈልጋለሁ። ይሄን ኮርስ እኔ በጣም ከብዙ ሰዎች ነው የተማርኩት። ከመጽሐፍ ላይ ያነበብኩት ነገር አለ፣ ከጉግል ላይ ሰርች አድርጌ ያገኘኋቸው ነገሮች አሉ፣ እንዲሁም ደግሞ ኮንሱም ያደረኳቸው ከሌሎች ከሰሩ ዩቲዩበሮች ኮንተንት ክሬተሮች የተማርኩት እውቀት አለ። ካነበብኩት ከተማርኩት ነገር ተነስቼ ከሁሉም አሪፍ የሆነ ነገር ፓክ አድርጌ ለኔ የሰሩልኝን ነገሮች ከሁሉም ወስጄ ለእናንተ አሪፍ በሆነ አቀራረብ ቀጣይ ሳምንት ይዤላችሁ እመጣለሁ። እናንተም ይሄን ቪዲዮ አይታችሁ ተምራችሁ አፕላይ እስካደረጋችሁ ድረስ ዲጂታል ማርኬቲንግ መስራት የማትችሉበት ምንም ምክንያት የለም። ዲጂታል ማርኬቲንግ ምንድነው ከሚለው አንስተን ዲጂታል ማርኬቲንግ እንዴት መስራት ይቻላል፣ ስንት አይነት የዲጂታል ማርኬቲንግ አይነቶች አሉ፣ እንዴት ክላይንት ማግኘት እንችላለን፣ እንዴት መስራት እንችላለን የሚለውን ፉል ጋይድ ይዤላችሁ መጥቻለሁ። ቀጣይ ሳምንት ማንም ሰው እንዲቀር አልፈልግም። እስከዛ ግን መልካም ሳምንት፣ መልካም በዓል። በዓሉ የሰላም፣ የፍቅር፣ የጤና እንዲሁም የአንድነት እንዲሆን እመኛለሁ። በጣም አመሰግናለሁ። ቀጣይ በዲጂታል ማርኬቲንግ ፉል ጋይድ እስክንገናኝ ድረስ መልካም ሳምንት።